ዩክሬን ምዕራባውያን የሰጧትን የረጅም ርቀት ተወንጫፊ ሚሳኤል ተጠቅማ ለፈጸመችው ጥቃት ሩሲያ የአጸፋ ምላሽ ሰጥታለች። የሩሲያ መከላከያ ሚኒስቴር ይፋ እንዳደረገው ሞስኮ በሰጠችው ምላሽ የኪየቭ የረጅም ርቀት መሳሪያ ማስወንጨፊያ ስፍራዎች ተመተዋል። በካዛክስታን አስታና ጉብኝት ላይ የሚገኙት የሩሲያ ፕሬዝዳንት ቭላዲሚር ፑቲን በበኩላቸው የዩክሬን የጦር ማዘዣ ማዕከል በኦሬሽኒክ ሚሳኤል ሊመታ እንደሚችል አስጠንቅቀዋል። ኦሬሽኒክ ሚሳኤል የጅምላ ጨራሽ መሳሪያ ባይሆንም ኃይሉ ግን ከኒውክሌር ጦር መሳሪያ ጋር እንደሚወዳደርም ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። በካዛክስታን አስታና በተካሄደው የጋራ የደህንነት ስምምነት ድርጅት ጉባኤ ተከትሎ መግለጫ የሰጡት ቭላዲሚር ፑቲን ለዩክሬን የኒውክሌር ጦር መሳሪያ የሚሰጥ ከሆነ መቀመጫውን ካናዳ ቶሮንቶ ያደረገው የባህረ ሰላጤ ሀገራት የስጋት ትንተና ማዕከል ባለሙያ አሌክሳንደር ቡርኖ ሩሲያ ኦሬሽኒክ ሚሳኤልን ከተጠቀመች በኋላ ዩክሬን 2 የአታካም ሮኬት ጥቃት መሰንዘሯ ነገሮችን አክብዷል ይላሉ። ሩሲያ ማስጠንቀቂያ ሰጥታለች። ጥቃታቸውን የሚቀጥሉበት ከሆነ ኦሬሽኒክ ሚሳይል ተጠቅማ የትኛውንም ስልታዊ ኢላማ ዩክሬን ውስጥ እመታለሁ ብላለች። ወታደራዊ ችግርን ይፈታሉ ስትል ትደመጣለች። በዚህ ጨዋታ መቀጠል ከፈለጉ ደግሞ ማጣፈር ይከብዳቸዋል። አሁን ላይ በምዕራባውያን በኩል እየተጠናከረ ያለው የዩክሬን ድጋፍ ሩሲያ በተመሳሳይ ሌሎች አጋሮቿን ድጋፍ እንድታማትር ሊያደርጋት እንደሚችልም ተንታኙ ጠቁመዋል። የዩክሬንን የጦር ማዘዣ ማዕከል እመታለው መባሉ ደግሞ ኪየቭ በቀጣይ ውሳኔዎቿና እርምጃዎቿ ላይ ጥንቃቄ እንድታደርግ የሚያስገድዳት ይላሉ። ተሰናባቹ የአሜሪካ ፕሬዝዳንት ጆ ባይደን ሩሲያ ለተፈጸመባት ጥቃት የሰጠችውን የአጸፋ ምላሽ አሳፋሪ ብለውታል። ዋይት ሀውስ አሳፋሪ ያለውን ጥቃት ምክንያት ሰበብ አድርጎም ዩክሬንን መደገፍ አጣዳፊና ጊዜ ሊሰጠው የማይገባ ጉዳይ መሆኑንም ገልጿል። ፕሬዝደንቱ ዋሽንግተን ለኪየቭ ወታደራዊ እርዳታ ማድረጓን እንደምትቀጥልም አረጋግጠዋል። ስፑትኒክ እንደዘገበው የባይደን አስተዳደር ለዩክሬን የ725 ሚሊዮን ዶላር የእርዳታ ማዕቀፍ እያዘጋጀ ነው ተብሏል። ፈንጂዎች፣ ድሮን፣ ሚሳኤሎች፣ ጥይቶች፣ ሮኬቶችና የተለያዩ የጥረት ታንክ መሳሪያዎች ደግሞ በአዲሱ የእርዳታ ማዕቀፍ ውስጥ የሚካተቱ ናቸው። የፔንታጎን ፕሬስ ሴክሬታሪ ፓት ራዳር እንዳረጋገጡት ደግሞ የባይደን አስተዳደር ኪየቭ የአታካም ሮኬቶችን እንድትጠቀም የሰጠውን ፍቃድ ተከትሎ በምዕራባዊ ሩሲያ ኩርሱ ግዛት የሚገኙ ኢላማዎች ላይ ተተኩሷል። የተፈጸመባትን ጥቃት ተከትሎ ሩሲያ የሰጠችው የአጸፋ ምላሽ ታዲያ በብራሰልስና በዋሽንግተን ድንጋጤ መፍጠሩን ኒውዮርክ ታይምስ ዘግቧል። በዚህም ለዩክሬን ሊተላለፉላት ነበር የተባለውን የኒውክሌር ጦር መሳሪያ ውሳኔ ለማዘግየትም ተገደዋል።